ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ የተከበራችሁ የምታዩኝ የምትመለከቱኝ፣ ዛሬ እንግዲህ አዲስ ዜና አለ። ደስ የሚያሰኝ ዜና። እሰይ ስለቴ ሰመረ አልኩኝ ማለት ነው። እና አብርሽና ነፂ አንድ ላይ ሆነዋል። በጣም ደስ ይላል። ወደፊትም አንድ ላይ ናቸው፣ አይለያዩም ሌላችሁ ነው የመጣሁት ማለት ነው። እና ይሄንን ቪዲዮ በደንብ ሼር አርጉት፣ ላይክ አርጉ። የምታዩ ሰዎች ላይክ አርጉ፣ ሼር አርጉ ፕሊስ ማለት ነው። ፕሊስ እሺ። አብርሽና ነፂ በጣም ያምራሉ፣ በጣም ያምራሉ፣ በደንብ ያምራሉ አይደለ? ስለዚህ እነዚህ ልጆች ነፂ የጥንቷ የጥዋቷ የአብርሽ ፍቅረኛ እንኳን በሰላም ወደ አብርሽ ህይወት በሰላም መጣሽ። እንግዲህ ከዚህ በኋላ ያው ከአብርሽ ጋር አትለያዩም። ቀሪው ህይወቱ አብርሽ ከነፂ ጋር እንደሚኖር ከነፂና ከነፂ ብቻ እንደሚኖር ላበስራችሁ ነው የመጣሁት። ወደዳችሁም ጠላችሁም የሩታ ደጋፊ ነን ተደገፍጋፊ ነን የምትሉ እንግዲህ ባይ እናንተ ሩታን ተከተሉ እሺ። እና እኛ ደግሞ ነፂ ነው የምንከተለው። በቀደም አንድ ቪዲዮ ሰርቼ ነበር። አብርሽ ቀሪ ህይወቱን ያው ከዚህ በኋላ ያለችውን ህይወቱን ከነፂ ጋር እንደሚቀጥል ከነፂ ጋር ወልደው እንደሚከብዱ ተናግሬ ነበር። ልክ ነኝ? አዎ ልክ ነኝ። እና አልተሳሳትኩም። አያችሁ። ስለዚህ እናንተ ውስጠ ሚስጥሩን የማታውቁ ሰዎች እኛ አብርሽና ሩታ ምን ናት? ትክክለኛው ከአብርሽ ጋር የምትቀጥለው ሴት የትኛዋ ናት? የህይወቱ አጋር የምትሆነው ወደፊት የሚለውን ነገር እኛ ከመጀመሪያም እናውቃለን። የምናውቅ ሰዎች አለን፣ ውስጠ ሚስጥር እንደኔ ያሉ ሰዎች ማለት ነው። አያችሁ። እንደኛ ያሉ ሰዎች ስለማትከተሉ አጨብጫቢ ስለሆናችሁ እንግዲህ ያም ሲመጣ ታጨበጭባላችሁ፣ ከዚህ ጋር ካልሆነ ትላላችሁ። ያም ሲመጣ ታጨበጭባላችሁ፣ ከዚህ ጋር ካልሆነ ትላላችሁ። እንዴ ቆይ እናንተ ግን በሰው ምርጫ ምን አገባችሁ? አብርሽ እንግዲህ ከሩታ ጋር ያው የፊልም የድራማ ስራ ስለነበራቸው አብሮ መስራት ስለነበረባቸው አብሮ ሰሩ። እናንተ ግን አብሮ የሚሰሩ ልጆች ግዴታ ካላጋባን እንዲሁ አብርሽና ሩታ ካላጋባን ካልተጋቡ ሩታዬ የኔ ልዕልት የኔ ቅብጥርሲ በግድ አይሆንም እኮ ድራማ ነው እየሰሩ ያሉት። እኛ ግን ውስጥ አዋቂዎች ከመጀመሪያም ነፂ እንደምትመጣ እናውቃለን። ከመጀመሪያም የአብርሽ የመጨረሻውና ለአንድና ለመጨረሻ ጊዜ የህይወት አጋሩ ነፂ እንደሆነች እናውቃለን። ግን እናንተ ማጨብጨቢያ አንዳንዶቻችሁ ለምን እንደሆነ ታውቃላችሁ? እኛን ስለማትከተሉ እኛን ስለማሰሙን ተከተሉ፣ ሰብስክራይብ አድርጉ። ምን ጊዜም ትክክለኛ መረጃ ነው ምነግራችሁ። ምን ጊዜም ወደፊት የሚሆነውን ነገር እንዳትደናገሩ እንዳትወናበዱ ነው ማስጨብጣችሁ እኔ ማለት ነው። ውስጥ አዋቂ ነኝ ስላችሁ በምክንያት ነው። ስለዚህ አብርሽ ከነፂ ጋር ነው። ነፂ ማለት የአብርሽ የህይወት አጋሩ ናት። ምናልባት ያው ለድራማው ተብሎ አብርሽና ነፂ እኮ ተለያዩ፣ አብርሽ እኮ ወደ ሩታ ተመለሰ፣ አብርሽ እኮ ወደ ፍቅር ተመለሰ ልትሉን ትችላላችሁ። ይሄ የድራማው ያካሄድ ስልት ነው። ገባችሁ? የድራማው ያካሄድ ስልት ነው። ድራማው አካሄዱ ነው ይሄ ማለት ነው እንጂ እንዲህ መሄድ ስላለበት ነው። ድራማው እንደዚህ መተወን ስላለበት ነው እንጂ አብርሽ ወደፊትም አሁንም እስከ መጨረሻም የሚኖረው ከነፂ ጋር ብቻ ነው። አዳምጡ፣ ልብ በሉ፣ ብቻ ልብ በሉ። ልብ በሉ። ልብ ያለው ልብ ይበል፣ ጆሮ ያለው ይስማኝ።
እና እኔ ምንጊዜም ትክክለኛ መረጃ ወደ እናንተ ስለምናገር የወደፊቱን የሚሆነውን የሚመጣውን ውስጥ አዋቂ ስለሆንኩ ትክክለኛውን ስለምነግራችሁ የኔን ማዳመጥ ነው ያለባችሁ። ብላችሁ አታጨብጭቡ። ሩታ የኛ ንግስታችን ንግስት በቃ አብርሽ ምስት ንግስት። ሰው ፊልም መስራት የለበትም እንዴ? ሰው ድራማ መስራት የለበትም እንዴ? ስለዚህ ምን ልላችሁ ፈልጌ ነው፣ ሩታም ከዚህ በኋላ ከሌላ ጋር ነው ህይወቷ የምትቀጥለው። ወይ ድራማ ያበቃል ወይ ድራማው ይመላለሳል እዛው በዛው ችግር የለውም። ግን አብርሽ ይነጽር ደሞ ሲያምሩ የጥንቷ የጧቷ ከነፂ ነው ጋር ነው መሆን ያለበትም ደሞም ነው በቃ ነው። ስለዚህ ዝም ብላችሁ አታጨብጭቡ እና ይሄንን ይመስላል እላችኋለሁ። በጣም ደስ ይላሉ ከነፂ ጋር። ተመልካች ግን እንዳትደነጋገሩ። አብርሽ በድጋሚ ከፍቅር ጋር የሚሆንበት ታይም አለ። አብርሽ በድጋሚ ከሩታ ጋር የሚሆንበት ታይም አለ። ምንድነው? የድራማው አካሄድ ነው። ገባችሁ? እንጂ እንዳትደናገሩ ከዚህ በኋላ ማለት ነው። ያው ወደፊት ግን ምን ጊዜም አብርሽ ከነፂ ጋር እንደሚኖር ግን ጭቅላታችሁ ውስጥ አስገቡ። እና ይሄን ነው ልላችሁ የምለው። እንግዲህ ሼር ላይክ ማድረጋችሁን እንዳዘነጉ። ምን ጊዜም ትክክለኛውን መረጃ ከውስጥ አዋቂ እንዲደርሳችሁ እኔን ሰብስክራይብ እያደረጋችሁ ተከተሉ። ስለና አብርሽም ሆነ ስለሌላ ጉዳይም ሆነ ስለምንም ቢሆን በቃ ትክክለኛውን መረጃ እንዳትደነጋገሩ። ተመልካች አስጨብጣችኋለሁ። አትከፍሉበትም። በያዛችሁ ስልክ ትክክለኛውን መረጃ ለማወቅ እኔን ሰብስክራይብ አድርጋችሁ ተከታተሉ። ይህንን ቪዲዮ ላይክ አድርጉ፣ ሼር አድርጉ። ቢያንስ ሚሊዮን ሰው እንዲያየው ፈልጋለሁ። ባይ የነፂና የአብርሽ አድናቂዎች